ሰላም የነጸብራቅ ሊደርሺፕ ኮንፈረንስ ተሳታፊ ሰዎቻችን፣ ባለፈው ዓመት 2024 በነጸብራቅ ኮንፈረንስ ላይ የተሳተፋችሁ በርካታ ወጣቶች እንዳላችሁ፣ መሪዎች እንዳላችሁ ይታወቃል። ለመሳተፍም ደግሞ ፍላጎት አሳይታችሁ እድሉን ያላገኛችሁ ሰዎች እንዳላችሁ የሚታወቅ ነው። ይሁንና ነጸብራቅ የመሪነት ኮንፈረንስ በበርካታ የሚመለከታቸው አካላት ትብብር የመጀመሪያው በአፍሪካ ሊደርሺፕ ኤክሰለንስ አካዳሚ ሱሉልታ ኢንስፓየር ዴቨሎፕመንት ጋር በመሆን የሰራን ሲሆን በዚህኛው ዓመት በልዩነት የነጸብራቅ የመሪነት ኮንፈረንስን ሞቷችን The power of we የሚል ሆኖ co-creating Ethiopia's future through collaborative leadership በሚል ሀሳብ ለመስራት አስበናል። ይሄኛው የመሪነት ኮንፈረንስ ፕሮግራማችን በአይነቱ ለየት ያለ በርካታ መሪዎችን የሚያሳትፍ በሁሉም የሀገራችን ክፍል ያሉ ኢትዮጵያውያን በቀጥታ መሳተፍ የሚችሉበትን እድል ይዞ የመጣ ሲሆን የመጀመሪያው ቀን ላይ 600 አመራሮችን የምናሳትፍ ይሆናል። በሁለተኛው ቀንና በሶስተኛው ቀን ግን 300 ተሳታፊዎችን እየዋሉ እያደሩ የዚህ የመሪነትን ኮንፈረንስ በተለይም አሁን ከያዝነው አንኳር ሀሳብ ወይም the power of we ከተሰኘው የመሪነት ጽንሰ ሀሳብ ጋር በተገናኘ ሰፋፊ የመሪነት ሂደቶችን የምናሳትፍ፣ የምንነጋገር፣ የምንወያይ፣ ኔትወርክ የምናደርግ፣ የምንናገር፣ የምንሰማበት እድል እንዳለ ለማሳወቅ እንወዳለን። በዚህኛው ፕሮግራም ላይ እንግዲህ ግማሹ ፉሊ ፔድ ነው። ፉሊ ወይም ደግሞ ተከፍሎ ነው መሳተፍ የሚቻለው በዚህ ፕሮግራም ላይ ማለት ነው። ግማሽ የሚያለው ከ300 ፉሊ ከፍሎ የራሱን አልጋ፣ የራሱን ምግብ፣ የራሱን የኮንፈረንስ ቲኬት፣ የራሱን አስፈላጊ የሆኑ የፕሮግራም ሂደቶችን የሚሳተፍበትን ሲከፍል፣ ግማሽ ለሚያሉት ግን ግማሽ ክፍያዎችን እናደርጋለን። ሀፍ ፈንድድ የሆነ እንደሆነ መንገር እንወዳለን። ሌላኛው ግን ከ375 ለሚሆኑ ተሳታፊዎች ግን ኢንስፓየር ዴቨሎፕመንት እንዲሁም አፍሪካ ሊደርሺፕ ኤክሰለንስ አካዳሚ እንዲሁም ሌሎች ከኛ ጋር የሚሰሩ ተቋማቶች በሚያደርጉት ትብብር ለ75 የመሪነት ኮንፈረንስ ተሳታፊዎቻችን በነፃ እድሉን አቬል የምናደርግ ይሆናል። ከቲሞቻችን ጋር የተነጋገርን የተወሰኑ የሬጅስትሬሽን ክፍያዎች የሚኖሩበትን ሂደቶች እንዳሉ ለማሳወቅ እንወዳለን። በዛሬው ፕሮግራማችን ዋና ነው የምንለው ሂደት ምንድነው? እንግዲህ ነጸብራቅ የመሪነት ኮንፈረንስ በአይነቱ ለየት ያለ በኢትዮጵያ ውስጥ ትልቁ የመሪነት ኮንፈረንስ ነው። በዚህ ኮንፈረንስ ላይ በአካል መሳተፍ የማይችሉ ሰዎች ኦንላይን የሚሳተፉበትን ወይም ደግሞ ኦንላይን ሀሳቡን ጭብጡን የሚያገኙበትን ሂደት ለማስተባበር እንሞክራለን። ይህንን በእናንተ በዚህ አጋጣሚ ለማሳወቅ እንወዳለን። መክፈል ለሚችሉ ሰዎች ቅድሚያ እንሰጣለን። የመጀመሪያው ፉሊ ፔድ ለሚያደርጉ ሰዎች ቅድሚያ እንሰጣለን። ባለን መጠን መሰረት ደግሞ ግማሹን መክፈል ለሚችሉ ሰዎች እድሉን እንሰጣለን። በመጨረሻ ደግሞ የመመዝገቢያ ክፍያ ከፍሎ በነፃ ፕሮግራሙ መሳተፍ ለሚችሉ ሰዎች ደግሞ እድሉን በነፃ አቬል እናደርጋለን ወይም እናቀርባለን ማለት ነው። ይህ የነጸብራቅ የመሪነት ኮንፈረንስ 2025 በአይነቱ ለየት ያለ ሲሆን እንደ ዋና ቃሉ co-creating Ethiopia's future through collaborative leadership እንደሚለው ሁላችንም ለመሪነት የምናዋጣው ኮንትሪቢዩሽን አለ። ከራሳችን የሚጀምር የምንወስደው ብቻ ሳይሆን የምንሰጠውም እንዳለ መረዳት ያስፈልጋል። መሪነትን ከሰው ብቻ ሳይሆን ከኛም የሚጠበቅብን መረዳት ደግሞ በጣም መሰረታዊ ነው። በትህትና እንደምትረዱን፣ አብራችሁን ለመስራት ፈቃደኛ እንደምትሆኑ፣ ለራሳችሁ የሚከፈለውን ወጪ የራሳችሁ እንደምትከፍሉም ተስፋ አድርገን ምዝገባውን ከዚህ ቀጥሎ በይፋ ላውንች አድርገናል ማለት ነው። ከታች በሚቀመጠው የጉግል ፎርም እየገባችሁ እኔ ፉሊ ፈንድድ ነኝ፣ እኔ ሃፍ ፓርሻል ፈንድድ ነኝ፣ እኔ ጀስት ሬጅስትሬሽን እና ወይም ነፃ ተሳታፊ መሆን የምፈልገው ብላችሁ እንድትመዘገቡ አክሰሱን ክሬት እናደርጋለን ወይም ከታች ባለው ሊንክ እንድትመዘገቡ እድሉን እንሰጣለን ማለት ነው። በዚህ አጋጣሚ ለሚኖራችሁ ማናቸውም ጥያቄ በተቀመጠው ስልክ ወይም ደግሞ ኮመንት ላይ ሀሳብ ማቅረብ ትችላላችሁ። ምንም አይነት አሉታዊ ነገር ለመስራት ፍላጎት የለንም። መሪነት በኢትዮጵያ ውስጥ መልካም መሪነት፣ አገልጋይ መሪነት፣ ፕራክቲካል ሊደርሺፕ የሚታይባት ልዩ አገርን ማየት እንፈልጋለን። በዚህ ሂደት ሁላችሁም የበኩላችሁን ሚና እንደምትጫወቱ እንደምትሳተፉ እናምናለን። You are the best።